ሰላም ተመልካቾቼ ዛሬ በተለያዩ የኦሮሚያ ክልሎች ውስጥ የሚሰራውን በጣም ተወዳጅና ጣፋጭ የሆነውን ምግባቸውን ወይም ደግሞ ለጤና በጣም ተስማሚ የሆነውን ለረጅም ጊዜ ስንቅ የሆነውን ምግብ ላስተዋውቃችሁ ዛሬ እፈልጋለሁ። እሱም ምግብ ቡራቶ ይባላል። ይህ ምግብ የሚሰራው ቀጥታ በንጽህና ተቆልቶ ከተፈጨ የገብስ ዱቄትና ወይም ደግሞ ከቆሎ ማለቴ ነው። ከዚህ ከገብስ ግብአት ላይ ንጹህ ማርና ቅቤን በመጨመር የሚሰራ በጣም ተወዳጅና የሚገርም ምግብ ነው። ሞክሩት። ሌላው ደግሞ ይሄንን ቪዲዮ የምትመለከቱ ተመልካቾች በሙሉ ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ ስል በትህትና እጠይቃለሁ። መልካም ቆይታ። ተመልካቾች በመጀመሪያ ቅቤያችንን እናነጥረዋለን። ተመልካቾች የሚያስፈልገን ቅቤ እንደዚህ እንቆራርጣለን። ምክንያቱም ቅቤ በደንብ ነው የሚያስፈልገው። ተመልካቾች ቅቤውን እንደዚህ እንቆራርጠዋለን። ይሄን ይመስላል ተመልካቾች ቅቤያችን እንደዚህ ካዘጋጀነው በኋላ እናነጥረዋለን። ቅቤያችን እንደዚህ አድርገን አሪፍ አድርገን እናነጥረዋለን። ተመልካቾች አሁን የቅቤ ማንጠሪያችንን እንጨምራለን። ቀስ አድርገን እናማስለዋለን። ተመልካቾቼ ያነጠርነው ቅቤ ይህን ይመስላል። አሁን ወደ ምንፈልገው እቃ ቀስ አድርገን እናጠለዋለን። እቃችን ላይ ሌላው ተመልካቾች የሚያስፈልገን የገብስ ቆሎ ነው። እሱም የገብስ ቆሎ በአሪፍ ሁኔታ የተዘጋጀ መሆን አለበት። አሁን ይህን ቆሎ ተመልካቾች እንፈጨዋለን ስላችሁ እናሸረክተዋለን እንጂ አንፈጨውም በደንብ። ተመልካቾች ቆሎ እንደምታዩት ይህንን ይመስላል። ተመልካቾች ቀስ አድርገን ነው ቆሎችንን የምንፈጨው። አሁን ተመልካቾቼ ቦል በመጠቀም የፈጨነውን የገብስ ቆሎ እንገለብጠዋለን። ተመልካቾቼ ይሄው እንደምታዩት ይመስላል ዱቄቱ። ተመልካቾች ቡራቶ አሰራር የምታውቁ ሰዎች ካላችሁ ይህ ምግብ የት አካባቢ እንደሚሰራ ፕሊዝ ኮሜንት ላይ ጻፉልኝ። ቀጣይ ኑጋችንን እንቆላለን። ከቆላን በኋላ እንፈጨዋለን። ሂደቱን አብረን የምናይ ይሆናል። ነገር ግን እዚህ ጋር እኔ ኑግ የጨመርኩት በራሴ ፍላጎት እንጂ ትራዲሽናል የኢትዮጵያ ሜኑ የለውም ማለት ኑግ የለውም። ነገር ግን እኔ በፍላጎት ስለጨመርኩት ነው። እናንተም እንደ ፍላጎታችሁ የተለያዩ ግብአቶችን ጨምራችሁ የበለጠ አጣፍጣችሁ መስራት ትችላላችሁ። ተመልካቾቼ አሁን ኑጋችንን እንቆላለን። ተመልካቾች እንግዲህ ኑግ ያው እንደሚታወቀው በጣም ብዙ ጠቀሜታዎች አሉት። ለምሳሌ ከነሱ መሃል ብናይ ለልብ ጤንነት በጣም ጠቃሚ የሆነ የእህል ዘር ነው። ሌላም በተጨማሪ ብናይ ደግሞ የዳይጀስቲቭ ሲስተምን ያስተካክላል። የቆዳ ችግር ላለብን ሰዎች እንደዚሁ በጣም ፍቱን መድኃኒት ነው። ሌላው ደግሞ የእንቅልፍ ችግር ላለብን ሰዎች ማለት የእንቅልፍ ሙድን በጣም ነው የሚያስተካክለው። ተመልካቾችን በጣም ብዙ ጠቀሜታዎች አሉት ኑግ ከምግብነትን ባለፈ ለማለት ፈልጌ ነው። ሌላው ደግሞ በጣም ዋነኛው ጠቃሚ ነገር ቢኖር ብለድ ሹገርን ኮንትሮል ያደርግልናል። ተመልካቾች ለምሳሌ ከሚነራል ውስጥ ብናይ ብዙ ንጥረ ነገሮችን ይዟል። ከነሱም ውስጥ ለምሳሌ
ማግኒዥየም፣ ፖታሽየም፣ ዚንክ፣ ካልሽየም፣ ኮፐር ኤንድ አይረን እነዚህ ንጥረ ነገሮች ይዞልናል ማለት ነው። ኑጋችንን እንፈጨዋለን። እንደምታዩት እንፈጨዋለን። ተመልካቾቼ ፈጭተን ጨርሰናል። ዱቄታችን ሽታው የሚገርም ነው በእውነት ዋው! ተመልካቾች ኑጋችን ይሄን ይመስላል። ተመልካቾች እንግዲህ መግቢያው ላይ እንደተናገርኩት የሚያስፈልጉን ግብአቶች በመጀመሪያ ተቆልቶ የተፈጨ የገብስ ዱቄት ያስፈልገናል። ነገር ግን ዱቄቱ በሚፈጭበት ሰዓት ተመልካቾቼ እንደዚህ ምስሉ ላይ እንደምታዩት ማለትም በጣም መላም የለበትም፣ ሸርከት ተደርጎ ነው መፈጨት ያለበት ተመልካቾቼ። ምክንያቱም ባህላዊ አሰራሩ የቡራቶ እንደዛ ስለሆነ ነው። ይህ ምግብ በተለያዩ የኦሮሚያ ክልሎች በብዛት ይሰራል። በጣም ተወዳጅና በጣም የሚገርም ምግባቸው ነው። በዛ ላይ ደግሞ ለረጅም ጊዜ የሚቆይ ምግብ ነው። ማለትም እስከ 6 ወር አካባቢ ይህ ምግብ ይቆያል። በተለይ ደግሞ ለስንቅ በጣም ተመራጭና ፍቱን የሆነ ምግብ ነው ማለት ነው ከጤናም አንጻር። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር እኔ ኑግን ተጠቅሜያለሁ። ነገር ግን እነሱ የሚሰሩት ማርና ቅቤን በመጠቀም ብቻ ነው። አሁን ኑግ እናደርጋለን ተመልካቾች። በመጀመሪያ እነዚህን ሁለቱን ግብአቶች እንቀላቅላቸዋለን። ትንሽዬ ጨው ተመልካቾቼ፣ አሁን ተመልካቾች ቅቤ እናደርጋለን። ምስሉ ላይ እንደምታዩት ማለት ነው። በደንብ መራስ አለበት ተመልካቾች ቅቤ በምንጨምርበት ሰዓት። በደንብ መታሸት አለበት። በእጅ ቢታሽ ደግሞ በጣም አሪፍ ነው። የኑጉ ቃና በጣም ምግቡን ቀይሮታል። የሆነ ነቲ ወይም ማለት ደግሞ ለውዝ የሚል ቴክስቸር አለው በአፍ ላይ ስትቀምሱት። ተመልካቾቼ ሌላው የሚያስፈልገን ንጹህ ወለላ ማር ነው። እሱን እናፈስበታለን። እና ምግብ ተመልካቾቼ ይህንን ቪዲዮ በጣም ለምትወዱ ሰው ሼር አድርጉለት። ግዴታ በእጅ ማሸት ሳይኖርብኝ አይቀርም። ተመልካቾቼ እዚህ ጋር ምስሉ ላይ እንደምታዩት ያጠቆረው የኑጉ ነው እንጂ አይጠቁርም ነበረ፣ ነጭ ነበር የሚሆነው። ኑጉ ነው እንደዚህ ከለር እንዲቀይር ያደረገው። እናንተ ግዴታ ኑግ ብቻ መጠቀም የለባችሁም። የተለያዩ እናንተ የምትወዷቸውን ጥራጥሬዎች ወይም ደግሞ ሌሎችን መጠቀም ትችላላችሁ። ዋው ተመልካቾቼ እንግዲህ ምግቤ እንደነሱ ላይጣፍጥ ይችላል። ነገር ግን ወጎጉን ይዤዋለሁ በጣም ምክንያቱም በዓሉን ማክበር ስላለብኝ ነው። እዚህ ጋር ተመልካቾቼ በመጀመሪያ የኮባ ቅጠል ያስፈልገናል እና እንደዚህ እናዘጋጀዋለን ተመልካቾች። እንግዲህ ይህ ምግብ ተመልካቾች የምንሰራው በጣም ለወራት የሚቆይ በጣም ተወዳጅ ጣፋጭ የሆነ ምግባቸው ነው። በተለይ ደግሞ በብዛት የሚመገቡት ይህ ምግብ ወደ ኦሮሚያ ክልል ያሉ ሰዎች በጣም ተወዳጅና በጣም አሪፍ ምግባቸው ነው። አሁን ተመልካቾች የሰራነውን ቡራቶ ወደዚህ እንገለብጠዋለን። ወደዚህ ማለት ነው ተመልካቾች። ተመልካቾች በደንብ ጫን ጫን ማድረግ አለብን። ምክንያቱም እንደዚህ አድርገን ነው የምናስቀምጠው፣ ለረጅም ጊዜ ይቆያል ብያችኋለሁ ተመልካቾች። ስትሰሩት በንጽህና መስራት ብቻ ነው።
ይህን ይመስላል ተመልካቾች። ተመልካቾች ይህን ይመስላል። ከዛን እዚህ ከደረግን በኋላ እናጥፈዋለን። እንደምታዩት ተመልካቾች ከዛን ተመልካቾች እንደዚህ አድርገን እንከድነዋለን። ይህን ይመስላል ተመልካቾች። እንግዲህ የሰራነው ምግብ ይህን ይመስላል። አሁን እንቀምሰዋለን። እዩት፣ እንደምታዩት እንዴት ደስ እንደሚል ተመልካቾች